السلام عليكم ورحمة الله وبركاته. سلام يا ጋይሶች እንዴት ናችሁ? ዛሬ ከእናንተ ጋር አብሬ አንድ ነገር መስራት ፈልጋለሁ። ምንድነው ብትሉኝ እሱም ቀለል ያለ ነገር ነው። ይሄንን ልሰራ ነው ማለት ነው። ይሄን አብረን እንሰራለን። ክሬማ ነው እና በቃ አብረን እንሰራለን። እና ብርጭቆዎችን እነዚህ የክሬማ እቃዎችን እንደዚህ በዚህ መልኩ አዘጋጅተናል። ከዛ ሲቀጥል ደግሞ ስኳር እንደዚህ ጥደናል ማለት ነው። እሳቱን ቀንሰን እንደዚህ ጥደናል ማለት ነው። ከዛ መሰል እናደርጋለን እና ማስላለን እንደዚህ ማለት ነው። በቃ ጠብቁ፣ የትም እንዳትሄዱ። እና ጋይስ ያው ስኳሩ በዚህ መልኩ እየደረሰልኝ ነው። እንደዚህ ከደረሰልን በኋላ ወደዚህ ያደርገዋለሁ ማለት ነው። ሲጨርስ እንገናኝ። ይሄው እንደዚህ አድርጌ ጨርሻለሁ። አሁን ወደ አሰራሩ እንሄዳለን ማለት ነው። ይሄው ወተታችን በዚህ መልኩ ለፍተን ጨምረናል። እኔ ዛሬ 6 ሀባ እንትን ነው የምሰራው፣ ክሬማ ነው የምሰራው። ለስድስቱ ለእያንዳንዱ አንዳንድ ብርጭቆ ወተት ማለት ነው። በዚህ ለክቼ አድርጌያለሁ። እና ወተታችን እየፈላ ነው። እንደዚህ አይነት ማማሰያ እናዘጋጅና በመሃል ከታች እንዳይዝብን እንደዚህ እናማስለዋለን ማለት ነው። ኦኬ ጋይስ ወተቱን እንደዚህ ደርሶልኛል ማለት ነው። አንዳንዱን እየጨመርኩ ተቃጥዬ ነው እየጨመርኩ ማስላለው ማለት ነው። ጨማምሬ መጣሁ። ይሄው ጨማምሬዋለሁ ማለት ነው። ትንሽ እስከሚንተከተክ ድረስ እንደዚህ እናማስለዋለን። እንደዚህ ይሄው በዚህ መልኩ እየደረሰልኝ ነው ማለት ነው። ትንሽ አንድ 5 ደቂቃ ከተከተኩት በኋላ ግሽጣ ጨምርበታለሁ። እጄን ተቃጥዬ ነው ጋይስ። እና ግሽጣ 1-2 ጠጣ ግሽጣ ጨምርበታለሁ። እሺን ትንሽ ደረቅ እንዲያደርገው ማለት ነው። በዚህ መልኩ ሁለቱንም ግሽጣችንን ከጨመርን በኋላ እንደገና 1-3 ደቂቃ እናንተከትከዋለን ማለት ነው። ግሽጣውን ከጨመርኩበት በኋላ በዚህ መልኩ እየደረሰልኝ ነው። ከዛ እሳቱን አጥፍቼ ደግሞ ከላይ ያለውን ይህንን አነሳለታለሁ ማለት ነው። እኔ ደስ አይለኝም። ከላይ ያለውን አረፋውን እንደዚህ አድርገን እናመሳለታለን። ኦኬ ጋይስ ከዛ ጋይስ አሁን እያነሳን ከዚህ በዚህ እንዲየገረፍን ወደዚህ እናደርጋለን ማለት ነው። ቆይ አናርጌ ላሳያችሁና በአንድ እጄ ነው የምቀርጸው ጋይስ። እጄን ተቃጥያለሁ ለእናንተ አሳያለሁ ብዬ ፕሊዝ ሰብስክራይብ አድርጉኝ እሺ። እና ይኸው እንደዚህ አድርገን ቢስሚላህ እንዲህ እናደርጋለን ማለት ነው። እሺ በኋላ ጨርሼ መጣሁ ጋይስ። ዳትስ ፋይናል ሉክ። አሁን ወዴት እንልከዋለን ማለት ነው? ወደ ፍሪጅ እንልከዋለን ማለት ነው። ኦኬ ለሶስት ወይንም ለ4 ሰዓት ወደ ፍሪጅ እናስገባዋለን። ከዛ አውጥተን መብላት ነው። ሞክሩት፣ ሁላችሁም ትወዱታላችሁ። እና ሰብስክራይብ አድርጉኝ ፕሊዝ፣ አበረታቱኝ ፕሊዝ። በቃ እንደዛ ነው እላችኋለሁ። ቻው፣ ደህና ዋሉ።
በዚህ መልኩ ባይ ባይ እንለዋለን ማለት ነው።